ዴዚ በጣም ወደዋለች። ያንን የተረዳሁት ነገር ግን አዘንዱ ዘዴ ደግሞ ፋሚሊ ነው። አሁን ቅድም ቀን እኔ ሳወራበት ነበር ይሄን ጉዳይ ማለት ነው። እኔ የዴዚ እናት ላይክ በቃለም ፍሪደም ሆና ሰጣት ምናምን ብዬ ነበር ስለ ነበረው ገባ ላይክ ሺስ 21 ራሷን በራሷ ምንም ነገር ማድረግ ትችላለች ብዬ ነበር ያሰብኩት። ቅድም ስንነጋገር ነበር ላውገውም ነበር እኔ ላይቭ ላይ። ነገር ግን አሁን በቃ ሶሉሽን ሊሆን የሚችለው መጀመሪያ ዴዚ ከእናቷ ጋር ፒስ መፍጠር አለባት። መጀመሪያ ከእናቷ ጋር መግባባት አለባት። ከእናቷ ጋር ከተግባባች በኋላ ሌላው ትርፍ ነው። ምክንያቱም ነገች ልጅ የሆነ ነገር ብትሆን ከእናቷ ቀድሞ የሚደርስ ሰው የለም። ማናችን ቀድመን አንደርስም። ነገር ግን አሁን ያለችበትም እድሜ ጀስት ፈርስት ላፍ ስለሆነ በዚህ ሰዓት ታይ ብትላት አክሰፕት አታደርግላት። አክሰፕት ስለማታደርግ እናትየውም ከልጁ ጋር ያላትን ግብግብ ሀይድ አድርጋ ሰጣገባውንም መመላለሱንም ምናምን ቆሞ ልጁም እናትየው ሪስፔክት አድርጎ በቃ እዚህ ጋር ይቁም ብሎ ከእሷ ጋር ያለውን ከእሷ ጋር ይቀጥል። ከዴዚ ጋር ገባ ከዴዚ ጋር ያለውን ነገር ምክንያቱም እሷ 21 ነች። ያው ጉዳቱንም ጥቅሙንም ሰክሰሱንም ስታየው ነው ተምራ መመለስ የምትችለው። ገባ አሁን በዚህ ሰዓት ይሄ ይጎዳሻል ብትላት ወይኔ ብላት አትሰማንም። ገባ ስለዚህ መጀመሪያ ዮኒዬ አስታርቃቸው ከእናቷ ጋር። ምክንያቱም ኮላረግ ስል ነው ሮጣ የመጣችው። ዴዚ የፈለገችው ምንድን ነው? ጎረምሳው ከእናቷ ጋር ታርቆ ሰላም እንዲፈጥሩና እሷ ለመቀጠል ነው። የእነሱን አጀንዳ አይደለም የፈለገችው። በጣም ያሳሰባት ለሚፊክስ ማማሜን ይው ን አኬን ቢ ግድ እሱን ያሳሰባት ዴዚ ማለት ነው። በጣም ላስገባው እያለች ያለችው ለእሱ ነበረ። በጣም ያስጨንቃት እሱ ነው። የሚያሳዝነው ፍቅር ላይ ስለሆነች